ሚረር ሚዝ ያን ምንም የሚያስደነግጥ ነገር የለም። ሃይ ኤቭሪዋን፣ ዛሬ ደግሞ እስቲ ራሳችንን ሪዋርድ እናደርጋለን። ጋስት ሞል እንሂድና እስቲ ያለውን ቫይብ እናያለን እና አንድ ሰርፕራይዝ ይኖረኛል። እስከ በኋላ ድረስ ጠብቁ። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ። እሺ መተናል። አባሮቼ ማለት ይሄ መለሰ ይባላል። ካራቲስት ነህ? እስቲ የዛሬ ውሏችንን እናሳያችኋለን። ይመቻችሁ። መልካም ጊዜ። መገናኛ ደርሰናል። ወደ ሴምሲ ልንሄድ ነው። ከፍሬንድ ጋር እያወራን ነበረ ለሃሽታግ ዝግጁ ነኝ ቻሌንጅ ሀሳቦችን እያመነጨን ነበረ። አይ ቲንክ በጣም ቆንጆ ቻሌንጅ ነው የሚሆነው። ሁላችሁ ፍርሃታችሁን የምታስወጡበት ነው የሚሆነው። አቤላም ታስወጣለች ፍርሃቷና ፍርሃት ካለብን ስላችሁ እኔ እንጃ። እኔ የሆነውን ለምሳሌ አሁን እኔ I don't see nothing as challenging to be honest ራሴን to the extreme push ስለማደርገው። ስለዚህ ሰው የሚፈራውን ነገር ሰብስቤ ቻሌንጁን እጀምረዋለሁ ማለት ነው። ዝግጁ ሁኑ። ሴምሲ ሚካኤል ደርሰናል። ጋስት ኢንተርቴይንመንት actually for the first time ነው የምመጣው። እስቲ ጌም ካለ ያው ቢት ስለማያደርገኝ ይደበርበታል። ስለዚህ ውስጥ እንግባ። ጸዴ ሰፈር ነው ሚካኤል። ስማ የሚገርም ቤተክርስቲያን ትልቅ ነው፣ አላለቀም። ስለዚህ ያ እኔ ቭሎግ ስቀርጥ ደስ የሚለኝ ነገር ህዝቡ ካሜራውን ቶሎ ያይና ከዛ እናንተን ነው የሚያያችሁ። ስለዚህ መንገድ ላይ እዚህ የሆነ ጊዜ አንድ ፍሬንድ ፑል ቤት ምናምን ነበር፣ እዚህ መጥቼ ደበር ነበረ። ግን አሁን ከተማ ነው የሚባለው ሰው ያኔ አይደል? ሰፈሬን አልተናገርኩም፣ የት እንደሆነ አታውቁት። ስለዚህ ይሄ በቃ ኦልሬዲ እንደ ቡል አይነት ቫይብ እያለው ነው ማለት ነው። ይሄኛው ጋስት ኢንተርቴይንመንት ቅድም በዚህ ጋር እየሄድኩኝ አንዱ ሳይክል ተሸክሞ ሊያደርሰኝ ነበረ። ለውዝ ትበላለህ እንዴ? እኔ አልበላም። እሺ ኧረ ይሄ እኮ የዊልቼር ሜጅ ነው። እስቲ ይሄ ግን በጣም ጠበበ። የዊልቼር ነው ምንድን ነው? የሳይክል እዚህ ጋር ዞረን እንመጣሽ። ለካ እንደዚህ ነው። ኧረ ረዘም ነው ግን በዛ በኩል ነው መሄድ ነበረ። ምን አይነት ጌሞች እንዳሉ አላውቅም። የሆነ ሰው እንመጣለን ብሎኝ ነበረ፣ አልተመቸውም ቀረና ከፍሬንድ ጋር ነው ዝም ብዬ የመጣሁት እኔ ቀጥታ ማለት ነው። መነጽር ነው ያልቃል። ቻርጀር ነው ያው እንግዲህ አብሽርሽ። ስለዚህ ኢቲም እሺ፣ ሶፋር ውስጥ ገብተናል። ሙሉ ፍሬንድ ኢቲም ላውጣ አለ። ስለዚህ ከወጣ እንጠብቀዋለን። ቆየሁ ከመጣሁ አክቹሊ የሆነ ጊዜ መጥቼ ነበረ፣ ግን ጌሞቹን ምናምን ተጫውቼ አላውቅም። ስለዚህ ዛሬ እንጫወታለን። ስለዚህ እዚህ ሾፕ ምናምን አለ። ትንሽ ላሳያቸው ይሻላል። በርገር ቤት ምናምን ሂስትሪ ያለ
ዊኬንድ ላይ ግን አሪፍ ታይም ማሳለፊያ ነው ለቤተሰብ። የለውም እኛ በዚህ ነው መሄድ ያለበት። ወደዚህ ምንም የለም። በኋላ እንመጣለን። እንዴት ኤሊቬተር ምናምን አይሆንማ። እዚህ ያለችው ሱቅ አይታታ ጋይስ ሹፋት እዚህ ደረጃው ስር ነው ያለችው። እንዴት አንሳቷ ደስ ይላል። አምናት ቢግ ሲኒማ ጋይ ኢን ማይ ላይፍ ታይም ሁለቴ ነው ምናምን ገብቼ የማውቀው። ይሄ ጂማቸው ነው ታይዋለህ አይደል? አዘይ ኳሌዘር በጣም የምወደው ፊልም ነው። ዴንዘል ዋሽንግተን ጎበዝ ተዋናይ ነው። ለዚህ ጀነሬሽን የሚያስፈልግ አይነት ተዋናይ ነው። ኮፍጠን ያለ ልጅ ነው። አለምላ እንዳለ ጁቴ ነው ገና። አረ ለዚህ አረ በለ ይሄ ለኛ አይደለም ድራስ። ኧረ አይደለም ይሄ ሳይሆን የሆነ ገመድ ምናምን አደረገው አንድ ይቀራል ነው ይሄ ሜዝ ምናምን ሚረር ሜዝ ምናምን ሁለት ወር ላይ እንወጣለን። ኦኬ እሺ ቴንክ ጋይስ አዎ መኪና አይችለኝም። ድሪፍት ቤቢ ድራይቨር ነው ምናምን የሚል ፊልም አለ። እሱን ያያችሁት እንደሱ ነው የምነዳው። አሁን ስትሪ ስፒኪንግ የመጀመሪያ ቀን የእሱን መኪና ነበር የነዳሁት። ይሄን ተሞክሮ ይሁት ጋይስ እስኪት ነው የሚባለው አላውቅም። ብቻ በፊት እኔም ብቻ እያለሁ እነዳለሁ። የጎረቤቴ ነው እየሄድኩኝ የጎረቤቶቼን በላይ እንሂዳ እዚህ እንዳንነዳው ልጆች ነው ያሉት። ስለዚህ ሁለት ወደ ላይ እንውጣና እንየው። ስለዚህ ሚረር ሜዝ ምናምን የሚባለው ጨዋታ ነው ለመጫወት የመጣሁት እኔ ራሱ። በስማም ቫይብሬሽን አለ የሆነ አቤት ኢነርጂ ይለያል። ናንተ ቃልሽ ኦኬ ይሄ ነው መግቢያው። ስለዚህ ጌሙን እስቲ እንጠይቃት። እንዴት ነሽ? ሰላም ነው? ወረፋ የለም? ኦኬ እንዴት ነው ጌሙ? ተጫውተን አናውቅም። ወጫ ምንፈልግ ኦኬ ሪዋርድ ምናምን አለው። ካሜራ ምናምን ይቻላል አይቻልም? ምንም አይገባም። ለምን ግን ይዘው ይገባል። በቃ በሙሉ ይዘው ይገባል። ስለዚህ እሺ ጋይስ ቁርጠና ትኬት ስልክ አይቻልም እያሉ ነው፣ ግን እስቲ በሙድ ይዘን ነው እንገባና አብረን እንወጣለን። ስለዚህ ጨዋታው መግቢያ ያሳዩናል፣ መውጫ መፈለግ ነገር ነው ያሉት። ሶሊስ ኮስ ሶ ጋይስ ይሄ ነው ሚረር ሜዝ የሚባለው። ስልክ አይቻልም ተብያለሁ። ስለዚህ ውስጥ ያለውን ቫይብ አላሳያችሁ። ስወጣ እንገናኝ። ሶ ጋይስ ሚረር ሜዝ ያን ያለ ምንም የሚያስደነግጥ ነገር የለውም። ይኸው ድምፅ አለ፣ ከዛ ይኸውላችሁ ሚረር አለ፣ ይሁት መንገዱ ከዛ ያን ያህል አይደለም። ስለዚህ ይሄ ብዙም አይደለም። እስኪፕ ሩም ይባላል እዛ እንሄዳለን። ቻሌንጅ የሚያደርገው ምንድነው? ቀጥታ መንገድ ያለ ይመስላችኋል? ከዛ ሁለተኛ ዙር ደገም ነው ቻሌንጅ እንዲያደርገን
በቃ ይኸው መስታወት እያያችሁ መዞር ነው። ያን ያህል ቻሌንጅ የሚያደርግ ነገር የለውም። እሺ አሁን መውጫውን እንፈልገው። አዞ ነበር እዚህ ጋር። ከዛ በዚህ በኩል እንሂድ። ሊተራሊ የሆነ ትንሽ ያደናግራል። ከዛ ትሄዳላችሁ። እሺ ከጀለስ ጋር እዚህ ጋር ትወዘጋገባላችሁ። እንውጣ ሚረር ሚዛን ያለ አይደለ? እስቲ እስኬፕ ሩም ይባላል ተብያለሁ። እዛ ያኛው ትንሽ ስኬሪ ነው ብለውኛል። ሶ ሌትስ ጎ እና ለእናንተ ብዬ ነው ካሜራ ይዤ ገብቼ ቀረጽኩት። አይቻልም። ሶ እስቲ ሶፋር ላይ ያለውን ደግሞ ቫይብ አሳያችኋለሁ። ሶ ጋይስ እሺ የቦክሰር ማሽኑን ይሄ ቦክስ የሚመጣው ኢነርጂ ልንለካካ ነው። ሶ አሸናፊ ይከፍላል ነው ያልኩት። ትችለኛለህ? እንደማይችለኝ እርግጠኛ ነኝ። ሶ ሪከርዱን እንሰብረዋለን። 1000 እናስገባል። ሶ ጋይስ እሺ ከፊት ሰው ስላለ ይሞክሩና እኛ እንገባለን። አይ ቲንክ 905 ነው ማክሲመሙ። ስንት እንደምናመጣ እናደርግ። ግን I'm going for 1000 you know challenge ነው። ማን እነዚህ ሙዲ ያዙ ነው። ስመታ አሳያችኋለሁ። ስንት የሚያደርግ ይመስላል? አንድ መንገድ 300 620 ግባሽ። ስንት አመጣችሁ? ኧረ ሊበልጠኝ ነው። ከበለጠኝ እረግመዋለሁ። በለጠኝ። ስለዚህ አንድ ልድገም። ማርያም አንድ ደግማለሁ። ሶ ጋይስ ቢት አረገኝ ጀለስ። ድጋሚ ቢት ማድረግ ስላለብኝ በአሁኑ ራውንድ ሌስ ጎ በልጧል። በግራ ከፈለክ በላ። ስለዚህ እስቲ ነው አሁን ከበለጠኝ ግን አምንለታለሁ። he doesn't have any boxing skills so let's go አረበለ 723 ጋይስ ያለኝን ኤነርጂ አሟጥጬ ነው ቢት ማረገው። ሌትስ ጎ 723 ነው ያመጣው። ሌትስ ጎ አራት መቶ እንኳን አይደርስም ጋይስ። በደንብ አልመታሁትም። በጣም ቢት ለማድረግ ፈልጌ ነበረ። ግማሹን ነው የመታሁት። on this game he has beat me so let's go ሌላ ጌም እንሞክር። ግን ሌላ ጊዜ በደንብ አሸንፈዋለሁ። ማርያምን አልመታሁትም። ያው ነው በደንብ ስቻለሁ። so guys እሺ ሃኪ እንጮት ብሎኛል። I will try to beat him on this one. ምክንያቱም ቴብል ምናምን አይችለኝም ሌላ ጨዋታ። እሺ ይሰራል ግን ይሄኛው? ኧረ የሚሰራ አይመስለኝም። አይሰራም። ይሄ ነው የሚሰራው? አይሰራም። አቤላ ኧረ አይሰራም። ላይት የለውም እኮ አይደለም፣ ላይት የለውም። አልበራም። ሶሲ ቢዝ ሃኪ ነሽ እዚህ ጋር ጃኬት ላስቀምጥ። ለ5 ደቂቃ ነው አቤላ፣ ለ5 ደቂቃ ነው። እሺ
ታይም እሱ ጀመረ ይቻላል። እሺ በረም ይሄን አትችለኝም። አንድሽ ይሄ ላግባበት ቆይ ዋና በሺ አወጣ በሱ ጋር 4-5 minutes ብሎናል። እስቲ ደረግ በለ አወጣሻት አልገባም። እሺ 2-1 እየመራኝ ነው። ይሄን እሺ በቲኪታካ አዲ ጋይስ የሚቀርጸኝ ሰው ስለሌለ ለለጥለጣው ስልኩን አቁሜው። እዚህ ደግሞ የሆነ የኒንጃ ምናምን ነገር ነው ያለው፣ ግን ኢዚ ነው በጣም። ያው ጀለስ አይችለኝም እዚህ ላይ እስካሁን 2 ያሸንፎኛል። አይ ሃኪና ቦክሲንግ እንትና ላይ ያሸንፎኛል፣ ግን ያው ሌላ ነገር እሺ ቢት እናደርጋለን። እስኬፕ ሩም ላይ እነዚህ ነው ያሉት። አውንተር ዲሜንሽን፣ ኤክሶርሲዝም ምናምን ሄል ምናምን አለና እኛ ምን ሞክረው በጣም የሚያስፈራው ነው። እንደ ቲም ትሆናላችሁ ሲለን እኔ ደግሞ ያው የ8 ሰው አቅም አለ ለ2 እንገባለን አልኩት። እስቲ ሌላ ሰው ቼክ ላድርግላችሁና ካልገቡ ትገባላችሁ ብሎናል። ውስጥ የሚቀረጽ ከቻለ መቀረጽ ከተቻለ አሳያችኋለሁ። ይሄ አንዱ ፊር ቻሌንጅ ነው። ያ ሃሽታግ እንዘጋጅ፣ ሃሽታግ ዝግጁ ነኝ ቻሌንጅ። ስለዚህ እኛውን ነው የምንሞክረው። እስቲ አይ ዶንት ፊር ናቲንግ። እስቲ እንየው። ጋይስ ኤስኬፕ ሩም ገብተን ምንም አላለፍንም። በስማ ለጥ ካለ ጀማ ጋር ነው የሄድኩት። አቢላ ራሱ በቃ የሆነ ሰዓት አንድ ጎስት ነበረች ከሷ ጋር ፎንቀ አላለፍንም። ማርያምን አልተችሁት ነው፣ ግን አሪፍ ነው። ግን ያን ያህል የሚያስፈራ ነገር የለውም። በእግር እንውረድ፣ በሊፍት እንውረድ፣ በእግር ከዚህ በላይ መጮት እንችል ነበረ፣ ግን ሪኮመንድ አደርጋችኋለሁ። እኔ አሪፍ ጌም ነው፣ አሪፍ ጨዋታ ነው። ዳስተሞል አሪፍ ነገር አላቸው። ሶፋር ምንም አይደለም። ጋይስ ምን እንደተማርኩ ታውቃላችሁ? እዚህ አሁን ይሄ ኤስኬፕ ሩም ከሚባለው ሊትራሊ ሰርቫይቫል ስኪል ነው። ይሄ ቁጥሮች ይሰጣችኋል፣ እሱን ፊገር አውት ማድረግ ነው። 30 ደቂቃ ነው የተሰጠን እና ላይክ ሊትራሊ የተማራችሁት ነገር ሙሉ ቡልሺት ስላችሁ እኔም የተማርኩት ነገር ማለት ነው። ሪል ሰርቫይቫል ስኪል ይለን አረ ሪል ሰርቫይቫል ስኪል ወፍ ገብታችሁ ብታዩት ማለት ነው። ጌሙን ቁጥሮችን የሆነ ሚክስ አድርጋችሁ ከዛ ኢሞሽናል ኢንተለጀንስ አለው። በዛ ላይ ደግሞ ሌሎቹን ሊድ ማድረግ አለባችሁ ምናምን ነገር ማለት ነው። እኛ አብረን የገባነው እና በዚህ ጋር እንጂ አብረን የገባነው ከማናውቃቸው ሰዎች ጋር ነበረ። ተጫወትን። አቤል ብዙም አልተመቸውም አይደል? ኤክስፔክት እንዳደረግነው አይደለም። ሆነስትሊ ስፒኪንግ በጣም ያስፈራል ብለን ነበር የጠበቅነው፣ ግን አሪፍ ነው ማለት 3 ሩም ምናምን ብንሄድ ሞር የሚያስፈራ ነገር ይኖረው ነበረ ብለን ነበር ያሰብነው፣ ግን አልሄድንም። ሌላ በሰፊው በደንብ ተዘጋጅተንበት መነጽር ካሜራ ያላት አልቻሷል አርገን ይገባል። ለማንኛውም ወደ ሰፈር እየሄድን ነው። ሴምሲ በማታ ድምቅ ያለች ናት እንደምታዩት። ምርጥ ነው። ሶ ጋይስ እስቲ እዚሁ ቅያስ ውስጥ የሆነ ነገር እንቅመስ አላቤላ። እስቲ የሆነ ቦታ እንሂድ። እዚህ ውስጥ ለውስጥ በመጀመሪያው ቅያስ ውስጥ ያለችው ሁኔታ ማታ ግን አይመስልም ቫይቧ። እኔ ግን የሚያስፈራ ነገር ክሬት አደርጋለሁ። እንደዚህ ከሆነ ያስፈራል ብለው ያስከፋል። የሚያስፈራ ነገር
የሆነ ኤክስፔክት እንዳደረግ ነው አይደለም። እውነት ለመናገር ማለት እኛ ይሆናል እዚህ ጋር ጉስት ሲመጣ እዚህ ጋር መመከት መጥበስ ምናምን አለ የገባ ነው ሪድል ሶልቭ ለማድረግ ነው እንጂ ለመፍራት ከስኩል ጌም ለማድረግ ነው የገባ ነው። ሌላ ምን ማለት ነው? ይሁት ጠዋት ነው የሚመስለው። በስማ እንቅስቃሴ ያለው በጣም እና የምትፈሩ ሰዎች ሁሉ ነገር እንደምታስቡት አይደለም። ያ ፊር ኢሉዥን ነው። አሻገ ዝግጁ ነኝ ፊር ለዚህ ነው የተዘጋጀው። ሁላችሁ ፌስ እንድታረጉት ፊራችሁ። እሺ ያየህ ነው አቤላ አትክልት ቤት አትላስት ወደ ቤት ከመግባታችን በፊት እቺና ተከትፎ እናረጋትና እንገባለን። እንብላ ጋይስ። ደህና ደሩ። ሰብስክራይብ ማድረጋችሁን አትርሱ።